إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله إن شاء الله تعالى بالله فكات يما استوشاتشو سلا عند نجرنا السوم እጅግ በጣም ውድ ስለሆነ ነገር ማንኛውም ሰው በዱንያ ላይ ልብሱ ሲቆሽሽ ይታጠባል ሰውነቱ ሲቆሽሽ ይታጠባል የዘነጋነው ነገር ቢኖር ቀልባችን ሲቆሽሽ ውስጣችን ሲቆሽሽ ቀልባችንን ማጽዳት ግን ዘንግተናል ልብስ ቢቆሽሽ ሰውነቱ ቢቆሽሽ ዱንያዊ ጉዳት ነው የሚደርስበት ቀልብህ ከቆሸሸ ግን ውስጥህ ከቆሸሸ ግን የዱንያም የአኺራም ክስረት ነው የሚያጋጥመው ስለዚህ ለላያችን ለልብሳችን ለሰውነታችን ጽዳት ትኩረት ከምንሰጠው የበለጠ ለቀልባችን ለውስጣችን ጽዳት ትኩረት መስጠት አለብን ቀልባችን ትታመማለች ኢማናችን ይደክማል የወንጀል እስረኛ እንሆናለን ወንጀል ይበዛብናል የዛኔ የምንመለስበት ጌታ ወንጀላችንን የሚምረን ጌታ አለ ወደሱ መመለስ አለብን ስለዚህ ያ አዩሃ አልዓሲ ከኔ ጀምሮ ወንጀለኛ በአጠቃላይ ወንጀል የምትሰራ ከላይ ከትልቁ ሽርክ ጀምሮ እስከ ትናንሽ ወንጀሎች ወንጀል የምንሰራ በአጠቃላይ فلنتوب الى الله ወደ አላህ እንመለስ ወደ አላህ እንተውበት አላሁ ተባረከ ወተዓላ የሚመለሱ ሰዎችን ይወዳል ይቀበላል በለንደውም ረሱሉ ሰለላሁ ዐለይሂ ወሰለም በሐዲታቸው ምን አሉ ለላሁ አሸዱ ፈረሐን بتوبة عبده الله تبارك وتعالى ባሪያው ሲመለስ ባሪያው ሲጸጸት ከሺሻ ቤት ከጫት ቤት ከህመት ቤት ከጫወታ ከዛዛታ ከወንጀል ወደ መስጊድ ሲመጣ አላህ ይደሰታል ከምን የበለጠ አንድ ሰው ያለ መንገድ እየሄደ ነው የሚጠጣውን የሚበላውን በግመሉ ላይ ወይም በፈረሱ ላይ አድርጎ እየሄደ በረሃ ሜዳ ላይ ግመሉ ጠፋችሁ በረሃ ሜዳ ላይ ሊያርፍ ቁጭ እንዳለ ግመሉ ጠፋችበት ተስፋ ቆርጦ በእግሩ ቢሄድም አይቆርጠው ረሃብ ወሃጥም ሊገለው ነው ተስፋ ቆርጦ ገደም ማለ ከእንቅልፉ ሲነቃ ያቺ የጠፋችው ግመል ወይም ፈረስ ወይም የሚገልባት አህያ ውሃዋን ምግቧን ይዛ አጠገቡ መጣችለት ምን አለ اللهم انا ربك وانت عبدي اخطا من شده الفرح ከመደሰቱ የተነሳ ጌታዬ ሆይ እኔ ጌታህ ነኝ አንተ ባሪያዬ ነህ ከዚህ ሰው የበለጠ አላህ ባሪያው ሲቶበት ይደሰታል አሉ ነብዩ ሰለላሁ ዐለይሂ ወሰለም ከዚህ ሰው የበለጠ አላህ ባሪያው ወደሱ ሲመለስ ይደሰታል ለዚህም ነው አላሁ ተባረከ ወተዓላ ይላል ቱቡ ኢለላሂ ጀሚዓን አዩሃ አልሙእሚኑን እናንተ ሙእሚኖች ሆይ ወደ አላህ ሁላችሁም ተመለሱ አላህ ተውበትን ይቀበላል استغفار አድርጉ ሁላችሁም ወደ አላህ ተመለሱ አላህ ይቀበላችኋል ተውበተን ነሱህ ሊሆን ይገባል ተውበት ስናደርግ ላንመለስ ወደ አላህ መግባት አለብን ወደዛ ወንጀል ላንመለስ ሚገርመው ሁላችንም ወንጀል መስራታችን ይሰማናል መሳሳታችን ቀልባችን ታቃለች ነገር ግን አንመለስ አንመከርም አንጸጸትም ሞት መጥቶ እኛን ከመምከሩ በፊት ሞት መጥቶ አፈር ለብሰን አፈር ተንተርሰን ቀብር ውስጥ ከመግባታችን በፊት ዛሬ መመለስ አለብን ያለ ፈቃዳችን በግድ ወደ ቀብር ውስጥ ሰዎች ተሸክመው እኛን ከማስገባታቸው በፊት በውድ ወደን ወደ መስጊድ መግባት አለብን ለምን ቀብር ላይ ንግድ የለ መሸጥ የለ መግዛት የለ እርሻ የለ ጓደኛ የለ አባት የለ ያቺ አዛኛዋ እናት የለች ምንም የለም ስለዚህ ዛሬ ላይ ነው ማለት ነው ለነገው ለቀብርህ ስንቅ የምትይዘው ዛሬ ስንቅ የምትይዘው መስጊድ መተህ ነው
አላህን ተገዝተህ አላህን አውስተህ ሰግደህ ተደፍተህ አጎብድደህ ያዘዘህን ታዘህ የከለከለህን ተከልክለህ። ስለዚህ በስም ሙእሚን የሆናችሁ በስም ሙስሊም የሆናችሁ በአጠቃላይ ሴትም ወንድም ወደ አላህ ተመለሱ፣ ወደ አላህ ቤት ኑ። አላህን ሁላችንም እንፍራው እንጠንቀቀው። አላሁ ተባረከ ወተዓላ እንዲህ ያለ ጥሪ ያቀርባል። ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ። እናንተ በነፍሶቻችሁ ላይ በደልን የፈጸማችሁ ወንጀለኛ የኔ ባሪያዎች ሆይ ላ ተቅነጡ ሚን ረሕመቲላህ አላህ